የሰው ግብዞ አባት ሲበልጥ ሲቀድም ልጅ ሲተካ ሲከተል በሥላሴ ግን አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ስላለ መቅደም መተላለፍ መከተል መከታተል መብለጥ መበላለጥ የለም። ቅዳሴው አብ ጉደ ወይነ ነው፣ ወልድም ጉደ ወይነ ነው እና መንፈስ ቅዱስም ጉደ ወይነ ነው። ምንና ምን ነው? ግንዱ ቅጠሉ ፍሬው ነው። በግንዱ አብ በቅጠሉ ወልድ በፍሬው መንፈስ ቅዱስ ይመስላል። አብ እንዴት እንደወለደው ወልድ እንዴት እንደተወለደ መንፈስ ቅዱስን ከአብ እንዴት እንደሰረጸ ይህንማ እጹብ ተብሎ ይደነቃል። በእጹብ ይወሰናል እንጂ ሊመረምሩት ሊያውቁት የማይቻል ምሳሌ ይባል። ሥላሴንም እንብላ ጠይቁ አካላት በስም በግብር በአካል ሶስት ብንል በባህርይ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። ወኢይትሃሉ ሰለስቱ ማለት አላህ አምላክ ሞቱ እንዳለ አትናቴዎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘ ኔም ኦፍ ፋዘር ሳን ኤንድ ሆሊ ስፒሪት አሜን። ጤና ይስጥልኝ። ሰላም እንደምን አላችሁ? ውድ የገጽ ሚዲያ ተከታታዮች በዓለም ዙሪያ ያላችሁ፣ እነሆ ዛሬ ለእናንተ ቆንጆ ፕሮግራም ይዘንላችሁ ቀርበናል። ይህም ፕሮግራም ከአምስቱ አዕማደ ምስጢራት አንዱ እና ዋነኛው ሲሆን በዚህ ዙሪያ ልንማማርና ልንተያየቅ እዚህ ቀርበናል። እናንተም ከኛ ጋር ሆናችሁ እስከ መርሃ ግብሩ እስከ ፕሮግራማችን መጨረሻ ድረስ እንድትከታተሉን ስንል በአክብሮት እንጠይቃለን። አስተያየታችሁን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት እንድታደርጉ እናሳስባለን። በእጅግ ናቸው ግን ዘረፋና ነቀፌታ አይቻልም። እንግዲህ እኔ ፍቅረ ማርያም ወንድማችን ዘውገ ማርያም በመካከላችን እኛ ጋር ይገኛል። የምናቀርበውም ለዛሬ ከአምስቱ አዕማደ ምስጢራት አንዱና ዋነኛው ሲሆን ምስጢረ ሥላሴ የሚለውን መምህራችን ያብራሩልናል። እንግዲህ ምስጢር ማለት ምን ማለት ነው? ምስጢረ ሥላሴ ምን ብለን እንጀምር? እስቲ ከምን እንጀምር? እስቲ ቢገልጹልን። ምስጢር ማለት በዓይን የማይታይ በእጅ የማይጨበጥ ከመምህራን ተምሮ በልቡና መርምሮ መጽሐፍ ተመልክቶ የሚያምኑት ማለት ነው። ምስጢር ማለት ምስጢረ ሥላሴ ሲጀመር ሁሌም በስመ አብ ተብሎ እንደሚጀምር ሲጀመረ እኛም እንግዲህ ስንማርም በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንምላ ጠይቁ አካላት በስም በግብር በአካል ሶስት ብንል በባህርይ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን አምነን እንጀምራለን። አንድም አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ንቀድም በረድኤተ እግዚአብሔር አጋዥ አድርገን ምስጢረ ሥላሴን እንጀምራለን። እንዲህ ብሎ ምስጢረ ሥላሴ ይጀምራል። መልካም፣ ደስ የሚል ነው። እንግዲህ ምስጢረ ሥላሴ ሰፋ ያለ ትምህርት ያለውና እስቲ የሥላሴ አንድነትና ሦስትነትን በዛሬ አባታችን እንዴት እንደተገለጸ እንደተደረገ እንግዲህ በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስናነበው በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃም እናምጣላቸው፣ እግራችሁንም እንጥባባቸው፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁና ብሉ። ከዚያም በባሪያችሁ ቤት ካረፋችሁም በኋላ ወደ አሰባችሁት ትሄዳላችሁ። እነርሱም እንዳልህ እንዲሁ አደርጋሉ። አብርሃምም ወደ ድንኳኑ ገባ። ይህ ምንድን ነው እንግዲህ እግዚአብሔር የአንድነቱ ስም ሲሆን ሥላሴ ደግሞ የሶስትነቱ። አሁን አብርሃም ሲያይ እግዚአብሔርን አየን። ለዛ ነው እግዚአብሔር የአንድነቱ ስም። ሶስት ደግሞ ስለሆነ ወደ ቤቴ ግቡ አለ። ከአንድ በላይ ስለሆኑ ሶስትነታቸውን ሲገልጽ
እነሱም ደግሞ በአዲስ ኪዳን ላይ እንደተገለጠውም ደግሞ ስማቸው አብ፣ ወልድ፣ መንፈስ ቅዱስ። አባታችን ጻድቁ አብርሃም በመምሬ ዛፍ ስር ባየ ጊዜ ሄዶ እግዚአብሔር ብሎ አንድነቱ ገልጿልና ግቡ ሲል ደግሞ ሶስትነቱ እንዴት ነው እንግዲህ ወደ አዲስ ኪዳን ውስጥ አንድ ይመስለኛል። እንዴት ነው ሶስትነታቸው የሚገለጠው? አንድነትና ሶስትነታቸው እንደምን ነው ቢሉ የአንድነታቸው ስም እግዚአብሔር አምላክ አባይ ጸራሞት ፈጣሪ ነው። የሶስትነታቸው ስም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ይባላል። አብ ማለትስ ይገለጣል ማለትስ? አብ ማለት አባት ማለት የማን አባት ነው ቢሉ የወልድ አባት። ወልድስ ማለት ምን ማለት ነው ቢሉ የአብ ልጅ ነው። መንፈስ ቅዱስ ማለት ምን ማለት ነው ቢሉ ሰራጺ ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ዘተወልደ ወአኮ ዘተገብረ የተወለደ እንጂ ያልተፈጠረ እንዳሉ ሰለስቱ። መልካም እንግዲህ ታዳሚዎቻችን በዓለም ዙሪያ ያላችሁ ምስጢረ ሥላሴ አያበቃምና ከስር ኮሜንት ላይ ማስቀመጥ ትችላላችሁና ውድ ተመልካቾቻችን የገጽ ሚዲያ ተከታታዮች በድጋሚ እንደምን አላችሁ? ከኛ ጋር መሆናችሁን ለማረጋገጥ ነው። እስከ መጨረሻ ጊዜ ድረስ አብራችሁን ልትቆዩ በአክብሮት እንጠይቃለን። መምህር እንግዲህ ወንድማችን ትምህርቱ አላለቀም፣ ይቀጥላል። እንግዲህ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ዘተወልደ ወአኮ ዘተገብረ ብለናልና የሰው ፍጥረት የሰው ግብዞ አባት ሲበልጥ ሲቀድም ልጅ ሲተካ ሲከተል፣ በሥላሴ ግን አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ስላለ መቅደም መተላለፍ መከተል መከታተል መብለጥ መበላለጥ የለባቸው። አቲ ቅድምና ሆሙ ለሥላሴ ወእሩያን ሞቱ ለቅድምና አቲ ክዋሪ ሆሙ ለሥላሴ ሰዓል ሆሙ ከመቀጽበት አይነታለ ጊዜ ማለት አብ ስለወለደ ወልድ ስለተወለደ መንፈስ ቅዱስ ስለሰረጸ መብለጥ መበላለጥ መከተል መከታተል መቅደም መቀዳደም የለባቸው። እንደ አይን ጥቅሻ ሆን አይበላለጡም። ቅድመ ዓለም የነበሩ ናቸው። ዓለምን የፈጠሩ ናቸው። ዓለምን አሳልፉ የሚኖሩ ናቸው ማለት ነው ሥላሴ። ስለዚህ አብ እንዴት እንደወለደው ወልድ እንዴት እንደተወለደ መንፈስ ቅዱስን ከአብ እንዴት እንደሰረጸ ይህንማ እጹብ ተብሎ ይደነቃል፣ በእጹብ ይወሰናል እንጂ ሊመረምሩት ሊያውቁት የማይቻል ምስጢር እጹብ ድንቅ ነው። እጹብ ድንቅ ተብሎ ይወሰናል እንጂ የአብ መውለድ ማስረጽ የወልድ መውለድ የመንፈስ ቅዱስ መስረጽ እጹብ ተብሎ ይደነቃል፣ በእጹብ ይወሰናል እንጂ አይነገርም፣ አይመረመርም። ልደት ወልድ ወጻተ መንፈስ ቅዱስ እምአብ ይትነከር አላ ይትነከር እንዳለ ዲዮናስ አብ ከወለደ ወልድ ከተወለደ መንፈስ ቅዱስ ከሰረጸ አይበላለጡም ይሉ አሁን አይበላለጡም። ልብና ቃል እስትንፋስ እንደማይበላለጡ ሁሉ ሥላሴም አይበላለጡም። ይልቅ አብ ወልድ ወልድ ይልቅ መንፈስ ቅዱስ ይነደስ ወልድ ይነደስ አብ እንዳለ አባ ሕርያቆስ በዮሐንስ ወንጌል አነ ወአብ አሐዱ ንሕነ እኔና አባቴ አንድ ነን በስልጣን በብርሃን በቅዳሴ እስመ ስብሐተ አብ ስብሐተ ወልድ ስብሐተ መንፈስ ቅዱስ እንዴ ዘእሩይ በመለኮቱ እንዴ ማለት ቅዳሴ ሲሉ ምናልባት እዚህ ጋር ማንሳት የፈለግኩት በቅዳሴ ላይ አቡ ጉንደወይ ወልድ ጉንደወይ መንፈስ ቅዱስ ጉንደወይ ይባላል በቅዳሴና ስለዚህ እስቲ ወንድማችን ያብራሩልናል። ካፍታ ቆይታ በኋላ እንመለሳለን። ይህ ገጽ ሰብስክራይብ እንዳትረሱ። ወደ ጥያቄያችን ድጋሚ እንመለሳለን። እንግዲህ በቅዳሴው አብ ጉንደወይ ነው፣ ወልድም ጉንደወይ ነው እና መንፈስ ቅዱስም ጉንደወይ ነው። እስቲ ስለዚህ ያባሩ ይህንን ቅዱስ አባ ሕርያቆስ የመጌታችንን ቅዳሴ በጻፈበት ላይ እንግዲህ አንዱ ምስጢረ ሥላሴ ከተገለጸበት መካከል አንዱ አብ ጉንደወይ ወልድ ጉንደወይ መንፈስ ቅዱስ ጉንደወይ አሐዱ ውእቱ ወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም
አብ የወይን ግንድ ነው፣ ወልድ የወይን ግንድ ነው፣ መንፈስ ቅዱስ የወይን ግንድ ነው። ዓለም ሁሉ የጣፈጠበት አንድ ጉንድ ወይን ነው እና አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት ይለዋል። ምክንያቱም ይህን ምንድነው አንድነትንና ሶስትነቱን ሲያጠይቅ ነው። አሁን ወልድ ከአብና ከመንፈስ ቅዱስ ተለይቶ ዓለምን አላጣፈጠም፣ ዓለምን አልፈጠረም። አብም ከወልድና ከመንፈስ ቅዱስ ተለይቶ ዓለምን አልፈጠረም፣ ዓለምን አላጣፈጠም። መንፈስ ቅዱስም ከአብና ከወልድ ተለይቶ ዓለምን ለብቻው አልፈጠረም፣ ዓለምን ለብቻው አልፈጠረም። አንድነቱንም ሶስትነቱንም አሁን ለወይንም ሶስትነት አለው። ምንና ምን ነው? ግንዱ፣ ቅጠሉ፣ ፍሬው ነው። በግንዱ አብ፣ በቅጠሉ ወልድ፣ በፍሬው መንፈስ ቅዱስ ይመሰላል። ይህማ አንድ ወይን ቢባል እንጂ ሶስት ወይን እንዳይባል ሥላሴንም ምንም ላጠይቁ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። ወኢይትሃሉ ሰለስቱ አማልክት አለ አምላክ ሞቱ እንዳለ አትናቴዎስ ወንድማችን እግዚአብሔር ይስጥልን። እንግዲህ እጹብ ድንቅ ነው ትምህርቱ፣ መግቦቱ እጹብ ድንቅ ነውና ከመጽሐፉ እያጠቀሱ አንድታውን እየነገሩ ያሉት ምናልባት ከእሳትና ከባህር ጋር አዛምደው ያስተምሩናል ሊቃውንቱና እስቲ እርሶስ እንዴት ያባሉናል ያስተምሩ? እውነት ነው። የሥላሴ አንድነትና ሶስትነትም እንግዲህ በእሳትና በውሃ ብቻ ሳይሆን በፀሐይም ይመሰላል። አሁን ለምሳሌ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ነው። አሁን ለፀሐይም ሶስትነት አለው። ምንና ምን ነው ቢሎ ክበቡ፣ ብርሃኑ፣ ሙቀቱ ነው። በክበቡ አብ፣ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ይመስላል። አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋዕዮ እንዳለ ቀሌምንጦስ። ይህም አንድ ፀሐይ ቢባል እንጂ ሶስት ፀሐይ እንዳይባል ሥላሴንም ምንም ላጠይቁ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። ነአምን በአሐዱ አምላክ እንላለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ብለው እንደሚጀምሩ ማለት ነው። ለእሳትም ሶስትነት አለው። ምንና ምን ነው ቢሉ ፍህሙ፣ ብርሃኑ፣ ሙቀቱ ነው። በፍህሙ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ይመሰላል። አቡየ እሳት ወአነ ብርሃኑ መንፈስ ቅዱስ ዋዕዮ እንዳለ ቀሌምንጦስ። ይህም አንድ እሳት ቢባል እንጂ ሶስት እሳት እንዳይባል ሥላሴንም ምንም ላጠይቁ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም ነው እና ሰለስቱ ምዕትን አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት አሐዱ ውእቱ እሳት ነበልባል ወፍም እንዳሉ ሰለስቱ ምዕት። ለውሃም ሶስትነት ብለኸኛል። አዎ ለውሃም ሶስትነት አለው። ምንና ምን ነው ቢሎ ውሃነቱ፣ ጣዕሙ፣ ሕይወትነቱ ነው። በውሃነቱ አብ፣ በጣዕሙ ወልድ፣ በሕይወትነቱ መንፈስ ቅዱስ ይመሰላል። አቡየ ማይ ወአነ ጣዕሙ መንፈስ ቅዱስ ሕይወቱ እንዳለ ቀሌምንጦስ። ይህም አንድ ውሃ ቢባል እንጂ ሶስት ውሃ እንዳይባል ሥላሴን ምንም ላጠይቁ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። እንደውም ሲጨምሩ አንድ ልጨምርልና ለነፍሳችንም ሶስትነት አላት። ምንና ምን ነው ቢሉ ለባዊነት፣ ነባቢነት፣ ሕያውነት። በለባዊነቷ አብ፣ በነባቢነቷ ወልድ፣ በሕያውነቷ መንፈስ ቅዱስ ይመሰላል። ይህችም አንድ ነፍስ ብትባል እንጂ ሶስት ነፍስ የማትባል ሁሉ ሥላሴንም ምንም ላጠይቁ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ በስልጣን በመለኮት አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። እንግዲህ እጹብ ድንቅ ነው። ታዳሚዎቻችን የተባረከ እግዚአብሔር አምላክ ገጽ ሚዲያ ነው እንድትከታተሉ እስከ መጨረሻው እናሳስባለን። መምህር እንግዲህ ጥሩ አድርገው እየገለጹልን ያሉት ብዙ ትምህርትም እያገኘን ነው። እንግዲህ ታዳሚዎቻችን ኮሜንት በማድረግ ላይክ፣ ሼር በማድረግ ሀሳባቸውን ይገልጹልናል። በቀጣይነት ምናልባት ይህ ምስጢር ሥላሴ ትትረመም እጹብ ድንቅ ነው። እንግዲህ በምን መልኩ ነው ይሄንን ምስጢር እያሰፋን ለማስተማር ታዳሚዎቻችን እንዴት ነው የምናስተምራቸው? ሌላ ቢጨምሩልን ደስተኛ ነው የምንሆነው። ምስጢር ቅድም እንዳልነው አሁን ያለ እግዚአብሔርን አጋዥ ሳያደርጉ
እማለ አስተምር አነብ ተርጉም እጽፍ ለጉስ ቢሉ አይቻልም እና ኩላኬ ፍድፋዴ እንተ ይገብር ብእሲ ኢትትፌጸም ዘእንበለ በረድኤተ እግዚአብሔር እግዚአብሔርን አጋዥ ካላደረጉ የሚፈጸም የሚሰራ ስራ የለምና መቅደመ ሁሉ ንስብክ ሥላሴ ሆይ ከሁሉም አስቀድሞ ምስጢረ ሥላሴ የሚማሩ ዘንድ ይገባል። የአባቱን ትውልድ የማያውቅ ርስት እንደማይካፈል ሁሉ ምስጢረ ሥላሴንም ያልተማረ መንግሥተ ሰማይን አይወርስምና ማለት ነው። ለዛ ነው እንግዲህ ለነፍሳችንም ሶስትነት አላት ስንል እንግዲህ ነፍሳችን የወጣችው ከእግዚአብሔር በንፋት የወጣች እፍ የተባለች ነች። ሰው ደግሞ ተፈጥሮ ምግባረ ሰብአ በአርአያነ በአምሳሌ ብሎ ነው እግዚአብሔር ሰው የሚፈጥረው። በአርአያችንና በአምሳላችን ሰውን እንፍጠር ነው። ሰውን እንፈጠር የሕይወትን እስትንፋስ ማፍንጫ እርፋኑበት። ያም ሸክላ የሚያይ የሚናገር የሚንቀሳቀስ ሕያው ነፍስ ያለችው ሆነ። ያቺ ከሕይወት የወጣችው ከእግዚአብሔር የአንድነቱ ስም ቅድም እንዳለው እግዚአብሔር ነው። የሶስትነቱ ደግሞ አብ ወልድ መንፈስ ቅዱስ ብለን ስለዚህ ከእግዚአብሔር የወጣች በንፋት የወጣች ነች ያቺ ነፍስ። ያቺ ነፍስ እንግዲህ አትሞት። ሰው በእግዚአብሔር ፊት ኃጢአትን ጽድቅን ሰርቶ ለፍርድ ይቀርባል። ሲቀርብ ያቺ ነፍስ ስትቀርብ እንግዲህ አትሞት፣ ፍርድ ነው የሚፈረድባት ማለት ነው። አሁን እንግዲህ በጎ ከሰራች የአባቴ ብሩካን ትባላለች። መጥፎ ደግሞ ከሰራች ደግሞ ያው ሁሉ እምኔ ይላል። እንግዲህ በዕለተ ምጽአት እንግዲህ ሲመጣ እናንተ የአባቴ ብሩካን ነው ዓለም ሳይፈጠር በፊት ዓለም ሳይፈጠር በፊት ያዘጋጀውላቸው መንግስት ትወርሱ ዘንድ ኑ ይላቸዋል። እናንተ ደግሞ ከፊት ዞር በሉ ይባላል። ምን አደረግን? በስመ ተአምራትን አልሰራንምን ይሉታል። የዛን ጌታችንን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ አዝኜም አላጽናናችሁኝም። ስለዚህ እናንተ ከኔ ወገን አትሆኑም ይላል። ከኔ ወገን አትሆኑም ይላቸው። መቼ ተርበህ አየንህና ከለከልን? መቼ ተጠምተንስ አይተንህ ውሃ ከለከልን? መቼ ታርዘህስ ይጠይቁታል። ከእናንተ ከመካከላቸው ለወንድሞቹ ይህን ያደረገ ቢኖር ለእኔ ያደረገ ማለት ነው። ለምንድን ነው እነዛ ጌታችን ኢየሱስ ክርስቶስን ለሐዋርያቱ ሲነግራቸው ስለ ዳግም ምጽአቱ ሲነግራቸው ያለበት ለምንድን ነው? ሰውን በአርአያውና በአምሳሉ ፈጥሮታል። በምድር ላይ ያልሰሩት በጎ ስራ በሰማይ ይጠብቃቸው። በምድር ላይ ሰው በጎ ስራ ሲሰራ በሰማይ በምድር ላይ ደግሞ ሰራ ያው በሰማይ ደግሞ ጥፋት። ስለዚህ ለሰው የሚያደርጉት ለእግዚአብሔር የሚያደርጉት እንደውም ምን ይላሉ አባቶች? የኔ ቢጤዎች የመንግስተ ሰማይ መግቢያዎቻችን ናቸው ይላሉ። ምክንያቱም ሁሉም በምድር ላይ ያለ ሰው ሁሉ ባለጸጋ ቢሆን ማን ለማን ይመስሉት? ተርቤ አላበላችሁ ማን ተርቦ ይቀበል? አሁን አንዳንዴ ቤተክርስቲያን መጽዋዕት ዝክር ሲሰጥ ሄዶ ሰው ሲሰልፍ አንተ ቤትህ አሁን በረከቱን ፍለጋ ስለ እግዚአብሔር የተጠራበት ነው እንጂ ማን ከቤቱ አትወዛው ታለየለ ማለት ነው። ግን ምን ፍለጋ? በረከቱን ፍለጋ ስለ እግዚአብሔር የተጠራበትን ፍለጋ። የቤተ ክርስቲያንን ጣዕሟ የገባው ሰው ከቤተ ክርስቲያን ላይ ለቀ። አሁን ቤተ ክርስቲያን እንግዲህ ጉልላቷ ቀራንዮ ተራራ መስቀሉ ያው በክርስቶስ ለመስቀል የተሰቀለ ክርስቶስ መስቀል። እንደዚህ ቃጭሎች አሉ፣ መርገፍ ይባላል። እነዛ ደግሞ ትርጓሜያቸው 14,000 እልፍ ሄሮድስ ሲያስፈጃቸው ሕፃናት ምሳሌ ነው። ስለዚህ አሁን የቤተ ክርስቲያን ጣራዋ ቀና እሱ በሰማይ ይመሰላል፣ የምንረግጠው በምድር ይመሰላል። አዎ። ስለዚህ አሁን የቤተ ክርስቲያን ፍቅሯ ጣዕሟ የገባው ሰው ከቤተ ክርስቲያን እንዴት ይርቃል? ከቤተ ክርስቲያን አይርቅም። ግን አሁን ምንድነው እንግዲህ ሰው የሰው ፍጹም የለም። አሁን አባቶች ቅዱሳን አባቶች ይሉና ሲለዩት የእውነተኛ ቅዱሳን አባት አሁን የቅዱሳንና የእውነተኛ ቅዱሳን አሁን እንደዚህ አሁን ያሉበት ምክንያት ምንድን ነው? አባቶቻችን ራሳቸውን ቅዱስ ጻድቅ አድርገው የሚጠሩ ሰዎች እኔ ቅዱስ ነው። በእርግጥ ይሄ የሚደንቅ ነገር አይደለም። ጌታችን ኢየሱስ ክርስቶስን በስሜ የሚመጡም አሉ የሚያስቷችሁም አሉ። ስለዚህ ክርስቶስ በዚህ ቤት አለ ቢሏቸው አትመኗቸው፣ በበረሃ አለ ቢሏቸው አትመኗቸው። መልካም። በእርግጥ ባስተምሮ ላይ ቅድስና የተሰጠን ሰዎች ቅድም ሶስቱን የነፍስ ባህሪያት ሲያስረዱ ከሥላሴ ምስጢር ጋር አዋህደው ባስተምሮናልና ይህ ምስጢር ሰው የሚባለው
ሰብ ከሚለው ከሰባቱ ባህሪያት ነው የሰው ልጅ የተፈጠረው ይባላል እና አንድም የሰው ልጅ ሲፈጠር ንግበር በአምሳሌነ ብለው ሲፈጥሩን ከሶስቱ የነፍስ ባህሪያት ጋር እንደሚዋደድ እንደተቆራኘ አስተምሮናል። ስለ አራቱ የስጋ ባህሪያት ጥቂት ቢገልጹልን ጥሩ ነው። እግዚአብሔር ሰውና ዓለማትን ከመፍጠሩ በፊት እግዚአብሔር አራት ባህሪያትን እምአልቦ ፈጠራቸው። እምአልቦ ማለት ከምንም አንጥፎ ፈጠራቸው። እንግዲህ ይሄ በእግዚአብሔር ሕሊና ነው የተሰራው እንጂ በሰው አሁን እግዚአብሔር ውሃን እንዴት አድርጎ ሰራው ቢባል በሳይንሱ H2O ብለው አስተምሮናል። ግን H2O እንዴት መጣ ቢባል ሪዛልቱ አይታወቅም።